ሰላም የተወደዳችሁ ቤተሰቦቻችን እንዴት ሰነበታችሁ? ይህ ሄኖክ ሚዲያ ነው። የዛሬው መርሃ ግብራችን ዳግማዊ አፄ ቴዎድሮስ ጥንተ ርስትነቱ የኢትዮጵያ የሆነውን ቀይ ባህርና አካባቢውን ለማስመለስ ያደረጉትን ዲፕሎማሲያዊ ጥረትን እንነግራችኋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መርሃ ግብራችን ለሌሎች እንዲደርስ ላይክ አድርጉልን፣ አስተያየታችሁንም ጻፉልን። እስከ መጨረሻው እንድትከታተሉን እንጋብዛለን። በጥንትም ሆነ በዘመኑ ዋነኛ የመንግስታት የጠብ መነሻ ውሃ ነው። መንግስትነትና ውሃ፣ ኢኮኖሚና ባህር እጅጉን ተደጋጋፊ ስለሆኑ ሁሉም መንግስታት በቀጥታም ሆነ በተዘዋዋሪ ጥቅም ለማግኘት ወታደራዊና ፖለቲካዊ ተጽዕኖ ለመፍጠር እንቅስቃሴ ያደርጋሉ። ኢትዮጵያም ክንዷ በጠነከረ ጊዜ የባህር በር ባለቤት ነበረች። አቅም ባነሳት ጊዜና ጠንካራ ሀገር ወዳድ መሪዎች ባጣች ወቅት ደግሞ የባህር በሯ እየተነጠቀች ቆይታለች። አሰብና ምጽዋ ጠቅላላ ቀይ ባህር ከጥንት ጀምሮ የኢትዮጵያ ግዛት ሆኖ ኖሯል። የቱርክ መግነን ግብፅን በቅኝ ግዛት መያዟ ቀይ ባህር በቱርክ እጅ ገብቶ ለረጅም ዘመናት ከኢትዮጵያ እጅ ወጥቶ ኖሯል። ዘመናትና ዘመነ መሳፍንት ካበቃ በኋላ ኢትዮጵያ ጥንተ ርስቶቿንና የባህር ወደቦቿን ለማስመለስ ጥረት አድርጋለች። ይህን እንቅስቃሴ ያስጀመሩት የወቅቱ የኢትዮጵያ መሪ የነበሩት ዳግማዊ አፄ ቴዎድሮስ ናቸው። ዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ብለው ከነገሱ በኋላ ፊታቸውን ወደ ልማት ስራዎች ሲያዞሩ ኢትዮጵያ በሩ ተዘግቶባት ሀያላን በተለያየ ስምምነት ሲራኩቱበት፣ ቱርኮቹና ግብጾች ተጣምረው ካራ እየሳሉ ሴራ እየጎነጎኑበት እንደሆነ ተረዱ። በወቅቱ በርካታ ሀገራትን በቅኝ ግዛት ጅራፍ እየገረፈች ከነበረችው ታላቋ ብሪታንያ ጋር ተገናኙ። ከእርሷ ጋርም ደብዳቤ መጻጻፍ ጀመሩ። ታላቋ ብሪታንያም ኢትዮጵያ እንደ ደካማ ሀገር ስለቆጠረቻት መልስ ለመስጠት ዳተኛና ቀሰስተኛ ሆነች። አፄ ቴዎድሮስ ለቆንሲል ካሜሮን የላኩት ደብዳቤ ለንግሥት ቪክቶሪያ በእጃቸው መሰጠት ሲኖርበት በመልእክተኛ በመላኩ እጅጉን ተቀየሙት። እንዲያውም ከግብጾችና ከቱርክ ጋር ሲዶሉት ነበር ብለው እግር በብረት አስረው መቅደላ አምባ አስቀመጡት። አፄ ቴዎድሮስ ለንግሥት ቪክቶሪያ የጻፉት ደብዳቤ ይዘት ቀድሞ የኢትዮጵያ ግዛት አካል የነበረው ቀይ ባህር በአካባቢ የሚገኙትን የያዙትን ቱርኮች ለማስለቀቅ ፍላጎት እንዳላቸው የሚገልጽ ነው። ይህ ደብዳቤ የአውሮፓውያን አቆጣጠር በ1855 ዓ.ም በጥቅምት 20 ቀን በጎጃም ሳሉ የጻፉት ሲሆን በኢትዮጵያ ዙሪያ የጥንት ነገስታት ባህረ ነጋሽ እያሉ ይሾሙበት የነበረውን ቀይ ባህር አካባቢውንና ወደቦቹን የያዙት ቱርኮችን ለማስለቀቅ ጽኑ ፍላጎታቸው መሆኑን በመግለጽ እንዲህ አሉ። ቱርኮች ግን የአባቶቼን መሬት ልቀቁ ብላቸው እምቢ ብለውኝ በእግዚአብሔር ኃይል ይሄው ልታገል ነው። አፄ ቴዎድሮስ በተለያየ ምክንያት ከኢትዮጵያ መዳፍ የወጣውን ቀይ ባህርና አካባቢውን ለማስመለስ ከፍተኛ ፍላጎት እንደነበራቸው ከዚህ ደብዳቤ መረዳት ይቻላል። በዚህ ደብዳቤ ላይ ቱርኮች ቀይ ባህርን ኢትዮጵያ እንዳትጠቀም ማድረጋቸው እንዲሁም የኢትዮጵያ መንግስት መልእክተኞች እንዳያልፉ ማድረጋቸውን ሲገልጹ ቱርኮች ከባህር ላይ ሆነው መልእክተኛዬን አናሳልፍም ብለው ቸግሮኝ ሳለ ቆንሲል ካሜሮን መጣልኝ በማለት ይገልጻሉ። አፄ ቴዎድሮስ የቱርኮችን ክልከላ በደብዳቤው ሌላ አረፍተ ነገር ሲገልጹት መልእክተኛዬን ከቆንሲል ካሜሮን ጋር የፍቅር በረከት ይዞ እንዳልሰደው ቱርኮች የማያስተላልፉኝ ሆነ፣ ምላሹን ቆንሲል ካሜሮን ይዞልኝ ይምጣ በማለት ነበር። አፄ ቴዎድሮስ የቀይ ባህር ኢኮኖሚያዊ ጥቅም እጅግ የተረዱ ቢሆኑም የወቅቱ ዓለም አቀፋዊ ፖለቲካና የኃይል ሚዛን አዳጋች ሆነባቸው። የደካማ ሀገር ያልተረጋጋና የውስጥ አንድነት የላላ በመሆኑ ዓላማቸው ተፈጻሚ ሳይሆን ቀረ። ይህ ደብዳቤ እነ ቆንሲል ካሜሮንን ለስር ከዳረገ በኋላ ዲፕሎማሲያዊ ግንኙነቶች ተበላሽተው ታላቋ ብሪታንያ ጦሯን ወደ ኢትዮጵያ እንድትልክ አፄ ቴዎድሮስም ራሳቸውን እንዲያጠፉ ምክንያት ሆናቸዋል። አፄ ቴዎድሮስ ደካማ ሀገር መሪ በመሆናቸው ውስጣዊ አንድነቱ ያልጠበቀ ህዝባቸው የሚያራመዱትን ዓላማ ስላልተረዳላቸው እንኳን ቀይ ባህርን ሊያስመልሱ ቀርቶ ዜጋዬ ለምን ታሰረ ያለው የእንግሊዝ ሰራዊት በውስጥ ጠላታቸው እየተመራ ጎንደር ድረስ መጣባቸው። አንድነት የሌለው ህዝብ እንኳን የተወሰደበትን ግዛት አስመልሶ ብሔራዊ ጥቅሙን ሊያረጋግጥ ከአካባቢው የወጣ አመለካከት አይኖረውም። የቀይ ባህር ጥያቄም በአፄ ቴዎድሮስ ዘመን ከትብብር ጥያቄ ሳያልፍ ቱርኮች እየፈነጩበት በእንጥልጥል ቀርቷል።